2013 ነሐሴ ወር ነበር ስደት የጀመርኩት የወጣሁት ከሀገር። ጊራና ያርኩና ሐሙስ ነበር ቀኑ። ከዙህር በኋላ ቅርቅር እያለኝ ወጣሁ ወዲያውኑ። 5 ወንድ 2 ሴት ነበሩኝ ጓደኛ። ድሬ ሮቃ ገብተን ፈጀረ ሌሊቱ እንቅልፍ ሳንተኛ። ከየጁ ከራያ ከሁሉም ሀገር ሰው ተሰባስቧል፣ ትልቁ ትንሹ ሕፃን ልጅ ሳይቀር። ልቤም ወደ ኋላ እየተመለሰች በቃ መቁረጥህ ነው ወጣህ ትለኛለች። ወሎን ጥያለ ድም ስትል የነበረው ቃል ህስ እያለች ከመንገድ ላይ ሆኜም ጉዞ እየተጓዝኩኝ ቁጭ ብዬ የሚሆን እየተመገብኩኝ ራሴን ስፈልግ ከትልቅ ጭንቀት ውስጥ አገኘዋለሁኝ። ጁማአ ማለዲያ ከድሬ ተነስተን ተጓዝን ወደ ጭፍራ። ሀ ብሎ ጀመረ የስደት መከራ። ጭፍራ ከመግቢያው ላይ መቀሌ ሆቴል ስር ትንሽ ገባ ብሎ የፍተሻ ኬላ ጠበቀን ተተክሎ። ባለባጃጆቹም ዘርግፈውን ጠፉ። ሁሉም ደላላው ላይ በፍጥነት ደወሉ፣ ጮሁ፣ ለፈለፉ። እኔም ከደላላው ስልክ ስቀጠቅጥ በቅቤ ምላሱ ጠብቁ ይለኛል ምንም ሳይደነግጥ። ከዚህ ቦታ እንራቅ እየተቀነስን 2-3 ሆነን ርቀት ጠብቀን የዚህ ከሀገር ኗሪ ባላገር መስለን ለሰው ሳናስነቃ ከከተማው መግባት መሄድ ያለብን ካልሆነ ከባረው ብዬ አማከርኳቸው። እነሱም እሻሉኝ ሐሳብ የገዝቷቸው። የሴት ጓደኞችን ሁለቱን ቀስቅሼ ሄድኩበት ኬላውን ጥሎ የማይጥለውን አንድ ያለህን ይዤ። እኛም የውሸት ሳቅ እየተሳሳቅን ባላገር ለመምሰል ኮብላይ ናቸው ብለው እንዳይጠይቁን አልሐምዱሊላህ ኬላውም ታለፈ። የጭፍራው ተቀባይ ደላላው ደወለ እየተጣደፈ። ወስዶን ከቤቱ ትንሽ እንዲያረፍን ተይዘዋል አሉ ጓደኞቻችን። ጉዟችን ቀጠለ መሄድ ወደፊት። የእግር ጉዞ መጣ ሚሊዮን ሳናያት። የበረሃው ነዳድ እንደ እሳት ይፋጃል ያቃጥላል ፊት። እነኛ ጓዶቼ ፖሊስ የያዛቸው ሚል የደረሱብን ፈተው ለቀዋቸው። ከጭፍራ ከባቲ የመጣውን ሁሉ ጫኑን በተሳቢ ትንሽ ቀጥ እንዲያትል ጎንበስ በል እያሉ። ሰመራ ከመግቢያው ጥይት ተተኮሰ። ምንድነው በማለት ሁሉም ሰው ታመሰ። ለካ እስከኛ ላይ ነው የተተኮሰችው። አላቆምም ብሎ ሹፌሩ ረግጧቸው። ሹፌሩ አመለጠ፣ ረዳቱን ያዙት። እኛን እንደያዘ ሎጊያ መልሰው ፖሊስ ጣቢያ ያስገቡት። እዛው ፖሊስ ጣቢያ ደላላችን ገብቶ ያንን ሁሉ ኮብላይ ከእስር ቤት አስወጣው ትንሽ ጉቦ አብልቶ። በብር አይጨክንም መብላት የለመደ አጀብ ጉሮ ከቶ። የሳይታን መሄጃ መገንጠያን አልፈን ወደ ውሃ ልማት የእግር ጉዞ ጀመርን ሰልፍ ተሰልፈን። እዛው ውሃ ልማት ማለዲያ ገባን። አልሐምዱሊላህ ልብስም ማጣጠብን ሸዋርም ወሰድን። ውሃ ልማት ማለት አማራና ትግሬ ኦሮሞ ባይነት የስደተኛ ካምፕ መከባቻ ናት። አሁንም እንደ አዲስ ጉዞ ተጀመረ። አገሩ ሰሃራ ዛፍ አይታይበት መሬቱ ያረረ። ያንን ሁሉ ድንጋይ በእግር ተንከላፍተን ትንሽ ቁራሽ ዳቦ 1 ሊትር ውሃ 100 ብር ገዝተን ይችን ቁራሽ ዳቦ በነደደ ውሃ እየተቃመስን ሌት ቀኑን ተጉዘን ከአስፋልት ደረስን። ወደ አስፋልቱ አንድ ሰው እንዳይዘልቅ መኪና እስኪመጣ እንዳትንቀሳቀስ ሁሉም ተጠንቀቅ አሉን መሮቹ። ብር እንድናራግፍ እዛው ላፋሮቹ። እኛም የተረፈችንን የያዝናትን ብር እዛው አራገፍናት ሻይ ዳቦ ብለን ብስኩቱ ሳይቀር። ረፍቱ ረፍት አይደል ሐሳብ ነው ጭንቀት። እኛው ከኛው ጋራ ገጥመን ጦርነት ልባችን እያለች አንዴ ወደ ኋላ አንዴ ወደፊት። እንደተለመደው መጣ መኪናችን። ከሰው ላይ ሰው ሆኖ ተደራርቦ መጓዝ አይደል ልማዳችን። ሹፌሮቹ ሰክራን በጣም ይጮሃሉ ጫቱን እንደፍየል ሌት ቀን እየበሉ። ትንሽ እንደተጓዝን አወረዱንና ሁለተኛ አስገቡን ከሌላ መኪና። አሁንም ደገሙን ትንሽ ተጉዘን ከመኪና አውርደው ሜዳ ላይ ጣሉን። ሀዩ እስከምንደርስ ሲሰቅሉን ሲጥሉን ለሰው አያስቡ ምግብ አያበሉን። አይደረስ የለም ሀዩ ተደረሰ። ሁሉም ተከባብሮ ያለ የሌለውን እየተቃመሰ ቅመም ያልገባበት ነጭ ሩዝ በላን። ሸዋርም ወሰርነ ልብስም ማጣጠብን። አልሐምዱሊላህ ለሃያሉም ጌታ ምስጋና ቀረብን። በየምንደርስበት ካረፍንበት ሁሉ ያለ የሌለውን ሰውን ይቆጥራሉ። ሰልፍ ተሰልፈን ሁሉም ተቆጥረን ጀልባ ወዲ ያለበት ቀጥታ ተጓዝን። ከጀልባ ገብተን ደህና እየተጓዝን ሴት ወንዱ በጩኸት ቀውጥ ይፈላብን። ያወራጫቸዋል ዘለው እንዲያወርቁ ባህር እንዳይገቡ ግጥም አርገን ያዝን። ሌላው ሲያስመልሰው ሲጮህ አፉን ከፍቶ በላብ ይነከራል ውሃ እየተረጨ ባህር ውስጥ ገብቶ። ባህሩን ጨርሰን የመን ስንሻገር በደባብ ጠበቁን መሳሪያ ታቅፈው የየመኒ ነገር። ጣራ ከሌለው ቤት ወስደው አሳረፉን። ከውጭ እንዳንወጣ አየር እንዳናገኝ በሩን ቆለፉብን። እኛም ስንንጫጫ ስንጮህ ቆይተን ስማችን ተጠራ በየደላላችን። አቤት አለን ብለን ወዲያ ወጣንና ወዲ ሐዋሻችን ሄርን በመኪና። ከሐዋሹ ስንደርስ ብዙ ልጆች አሉ ወኪል የሌላቸው ብር ያልሐወሉ። ምግብም በላን መጠጥም ጠጣን ልብስም ማጣጠብን ሸዋርም ወሰርን። ጀንበሯም ጠለቀች ተተካ ሌሊቱ። ገድም ማልን ተበላና ራቱ። ለካስ ተኩላላ አንድ የተረገመ የብዙ ንስቶችን ህይወት ያጨለመ። መንገድ ያገናኘን አንዲት ልጅ ነበረች። አግራማን ብለን ከተኛንበት ላይ ኡሪ ብላ ጮኸች። ሚስቱን ካጠገቡ እዛው አስተኝቶ ሌላ ሴት ለመድፈር ይታገላል ገብቶ። እዛው የሚሰሩ ነበሩ ደላላ ፈጥነው ደረሱላት ልብስ በለበሰ ባውሬ ሳትበላ። ሌሊቱ ነጋና ቁርሳችንን እንቀምሰን ደውሉ አደዋውሉ ብር አስልኮ የሚል መልእክት ደረሰን። ከሁሉም ጓዶቼ አንዲቱ ስትቀር ሁሉም ብር አስገቡ፣ ግማሹ ከሳውዲ ግማሹ ከሀገር። የልጅቱ ነገር እኛም ግራ አጋባን። እሷም ማለቀሰች ከናንተ አልለይም ጠብቁኝ እያለች። አይዞሽ አታለቀሽ አላህ ካንቺ ጋር ነው ብለን አባብለናት እዛው ተለያየን ተሰነባበትናት። አብሽር አይዟችሁ እየተባባልን ከሐዋሹ ወተን መቆስቆስ ጀመርን።
መንገዱ በኬላ የተጥለቀለቀ፣ ህጉ በሙስና የተጨማለቀ፣ በየደረሰበት የሻሂ ይከፍላል አለቀ ደቀቀ። ሰናአን አልፈን ባሳር በግርግር አንድ ትእዛዝ መጣ ምንም ያላሰብነው ያልጠበቅነው ነገር። ውረዱ ውረዱ ብለው ሲጮሁብን ምንድነው በማለት እኛም ተወዛገብን። ዱብ ዱብ ሁሉም ካለበት መኪና። ምክንያቱ ምን እንደው ካልታወቀምና ጥቅምና ጉዳቱ ምንም ሳይገባን እንደዛ ተጣድፈን በየተራ ገብተን አሸራ ሰጠን። ዝም ብላችሁ ቁሙ ወሬ እንዳታዋሩ አሉና ደጋግመው ጮኸው ተናገሩ። ፍተሻ ለማድረግ ኪስ ሊበረብሩ ሁሉም ተፈተሸ ከወንድ ጋር እኩል የሚንከራተቱት ሴቶቹም ሳይቀሩ። ሰልፍ ተሰልፈን በተለየ መልኩ ሰውም ተቆጠረ። ከመኪናም ገባን ጉዞ ተጀመረ። ሙቀት የበዛበት እሳት ነው አገሩ። የምንጓዝበት ፎቅና ምድረው ኤፍኤስአሩ። በጭንቀት ልናልቅ ተንፋሽ መተንፈሻው ርቆ እንበሩ። ሚዲያው አቀበቱን ቁልቁለቱን ወርደን ራብ ሀጥሙን ክፉኛ ተጋፍጠን መነበህ ገባን። አልሐምዱሊላህ ፈጣሪ ይመስገን። ወደ ውጭ ፈሳል ሞልቶ ሽንት ቤቱ አካባቢው ሽታው አቤት መከርፋቱ። ምግብ በላንና ትንሽ እንዳረፍን ብር አስገቡ ብለው ስልክ መደወያ ከሻፍ ተሰጠን። እኔ መጃን ነበርኩ ሌላው በየኪሱ ወረቀት መዘዘ። እህቴ ወንድሜ ብሎ መለመኛው ሰዓቱ ደረሰ። አንደኛው ሲደውል ስልክ ሲዘጋበት አንዱ ብር የለኝም ብለው ሲጮሁበት እኔ ምን አገባኝ ሆነና ነገሩ። ግማሾቹ አስገቡ ግማሾቹ ቀሩ። ብር የገባላችሁ ተደራጁ አሉን። ደግሞ ወዲያ አራጎ ጭነው ሊወስዱን። የመንገዱ ነገር ለሰው አይወራ ጅዋ ለገደል ነው ሲያውት የሚያስፈራ። ያን ጠመዝማዛ ገደሉን ማበቃ አራጎ ደረስን። ከሞት አፋፍነ ነፍሳችን ተጨንቃ የእግር ጉዞ ጀመርን። ላፍታ ሳንቀመጥ ለትንሽ ደቂቃ። ከትልቅ ጭረቻ ኬንዳ ቤት ተሰርቶ አያለመታደን የሀበሻው ብዛት አጀብ ጉሮ ከቶ። ከዛ ተረካቢው ደላላችን መጣ። ተዘጋጁ አለን ለደንበር ቆረጣ። ለመሪ አስረክበን ወዲያው ጉዞ ጀመርን። ምግብ ሳንቀምስ ውሃ ሳንጠጣ። ደንበሩ ቅርብ ነው ሸብኩ ብዙ አይረቅም። መርከዙ ፊት ለፊት አያፍለከልክም። ማላቀው ስሜት በጣም ይሰማኛል። ደስታ የሆነ ጭንቀት መለየት አልቻልኩም። ግራ ተጋብቶኛል። አንድ 10 ደቂቃ ትንሽ ተጉዘን ከሳውዲ ካርታ ከሸብኩ ደረስን። እድሉ እንደቀና እንዲያማረለት ሰው በደቂቃዎች ውስጥ ደንበርን ለመቁረጥ ባንዴ ልንበጥሰው ልባችን ወሰነች፣ እርግጠኛም ሆነች። ሸብኩን ተረግጠን ወደ ጫካው ገባን። በዛው ተሽሎክልከን እስከ መሃል ድረስ አቀበቱን ወጣን። መርከዙን ለማለፍ ስንል ፋታፋታ አንዴ ተተኮሰ የጥይት ሮምታ። ተያይዘን ገደል አልሐምዱሊላህ ሰውም አልተመታ። ምንም ሳንሰላች ወዲያው ተመልሰን መጋፈጥ ጀመርን። ወደ ሌላ አቅጣጫ መንገዱን ቀይሰን ሸብኩን አለፍንና ደግመን ገባንበት። ከትልቅ ናዲያ ስር ሂደን ተቀመጥን መከት ወዲ ያለበት። አሁንም እንደ አዲስ ሰልፍ ተሰልፈን ሴቶቹ ወደፊት እኛ ወደ ኋላ መጨረሻ ሆነን በጥቅጥቅ ጨለማ ብርሃን በሌለበት ጉዞ ተያያዝነው ያን እጅል አቀበት። መሪው ከሴቶች ጋር ከጎራው ደረሰ። ራሽን ተደርጎ ጥይት ተተኮሰ። ግማሿ መለጠ ወርቆ እየተነሳ ደሙን እያበሰ ገደል እየገባ የቆሰለው ቆስሎ ሁሉም ተመለሰ። በጥቅጥቅ ጨለማ በደረቅ ሌሊት ልብ በሚያቀለጥ ትልቅ አቀበት ሀበሻ እንደ ቅጠል በሚረግፍበት ስነር ስንመለስ ሲተኮስ ጥይት ስንሯሯጥ አድረን በየሐዋሻችን ተመለስን ጧት። ከወንዚቱ ሄደን ስንታጠብ ዋልን። ከሞት አፋፉነን ዘናፈታ ያልን። ፀሐዋ ጠለቀች ጨለማው ተተካ። እኛም መንገድ ገባን ከሸብኩ ደረስን በትንሽ ደቂቃ። ዛሬ ይቆረጣል ብለን ወስነን ልክ እንደ ትላንቱ ቅዠቱ ነው ቀረ ሳይሳካልን። የሚያልፍ ሲጠፋ መርከዙን ረግጦ ህልማችን ጨለመ። መበሳጨት መጣ ሁሉም ተስፋ ቆርጦ። በሶስተኛዋ ቀን ሶስተኛ መቁረጫ መንገድ ተቀየረ። ሸብኩ ከሰው ቁመት በላይ ጠብቆ የታሰረ። ሸብኩን ተንጠላጥለን ተራምደን ገባን። አቀበቱን ወጣን በእግር በእጃችን ገደል እንዲያንገባ እየተንፏቀቅን። ደንበር ተቆረጠ እንግዲህ ካበቃ። ደስ ደስ እያለን ስቀን ሳናበቃ ወታደሩ መጣ በትንሽ ደቂቃ። እያለመለመ የነበረው ተስፋ በዚህ ኬርኩኝ ሳይል ሳይሰናበተን ወዲያውኑ ጠፋ። ወታደሩ ጨካኝ በጣም ክፉ ሆኖ ሁልጊዜ ሀበሻን ይበላል አዲኑ። ከተቀመጥንበት ወዲያው አስነስቶ ያሻውን ለመስራት ተኙ ብሎ አዘዘን ከምላጩ ገብቶ። ወዲያ አኸራ ልክድ ዛሬ ልትጓዝ ዱንያን ተሰናባች ሰዓቷን ጠባቂ አለች አንዲት ነፍስ። ተንጋለን ተኝተን አፍጥጠን እያየን ዙሪያውን ሲዞርን በጣም ሲያሰቃየን ከተኛንበት ላይ መረሸን ጀመረ። ጓደኛችን ሞተ እኔን አቆሰለን። እየጎተታችሁ ሬሳውን አንሱ በመጣችሁበት ሂዱ ተመለሱ። ይችን ብቻ ለና ፈቅ ብሎ ቆመ። እኔም ለመነሳት ሰውነት ይዛለ ክፉኛ ታመመ። ቀኔ ከደረሰ ምናልባት ከሞትኩኝ ከኪሴ ስልክ አለ ደውላችሁ አርዱ ብዬ ተናገርኩኝ። ሰውነቴ ሲሞቅ ትንሽ ቀለል ላለኝ ህመም የቀነሰ። ቀስ ብዬ ቆምኩኝ ደሜ እየፈሰሰ። ሬሳውን ይዘን እየተጋገዝን ገደሉን አበቃን። እየተገዳደፍን እየተያያዝን ሸብኩን ተንጠላጥለን ወጥተን ከወንዙ ደረስን። ዱንያን ለዘላለም ተሰናብቶ አደረ። አላህ ይዘንለት ሞት አይቀርምና እዛው ተቀበረ። እኔንም ቢወስዱኝ ወደ ሐኪም ቤት ከጥበት የዘለለ የለም መድኃኒት። በተመታሁበት በበነገ ጧቱ ተሰነባብተውኝ ጓደኞቼ ወጡ። ደግሞ ሊሞክሩ ደንበርን ሊቆርጡ ሲመላለሱ አድሮ ጥይት ሲስታቸው ማለዲያ ላይ መጡ አልቆ ትግስታቸው። 2014 መስከረም አንድ ያለ ዘና ፈታ በሉ ዛሬ ጉዞ የለም በዓል ነው ተባለ።
ጓደኞችም አሉኝ ለክፉም ለደጉም ለሁሉም ነገር ያገር ሰው ይሻላል አትጠራጠር፣ አትለይ ብቻህን እዚህ አትቀር፣ ህመምህን ችለህ አዝግም ከኛ ጋር ብለው አማከሩኝ ፍቅር በተሞላ ጣፋጭ ንግግር። እኔም ተናገርኩኝ እንደዚህ አልኳቸው። ወዲያው መለስኩና ምንም ቢያስነክሰኝ ህመሜ ቢጠና ከእናንተ ጋር ሁኜ እጋፈጠዋለሁ ይህንን ፈተና። አብሽር አይዟችሁ ከእናንተ አልለይም፣ ነገ ነው እንጂ የዛሬውን ቁስል ህመሜን አላይም። እንዲህ ተባብለን ቃል ተገባብተን ጉዞ ለመጀመር ኃላፊው መጣና ተደራጁ አለን። 5-6 ቀን ያመላለሰን መሪው ተቀይሮ ሌላ መጣልን። ስሙ ጀማል ነበር አዲሱ መሪያችን። እንዲህ መከረን ቁሞ ከፊታችን። ሆዳችሁን አጥሩ ጎሚ እንዲያትይዙ ዱዓ እያደረጋችሁ አላህን አስታውሱ። አብሽር አይዟችሁ አትጨናነቁ፣ ኢንሻአላህ ዛሬ ድንበር ይቆረጣል በተስፋ ጠብቁ አለና አፉን ሞልቶ እርግጠኛ ሆኖ ጥሎ የማይጥለውን አላህን ተማምኖ ተስፋችን እንዲያድስ ወጣ ለመለመ። አብሽር በሚለው ቃል የተቆረጠውን ህመሙን ታከመ። ትንሽ ተጉዘን ከሸብኩ ስንደርስ ምክር ተመከርን፣ ወሬ እንዲያናበዛ ድምፅ እንድንቀንስ። አንዴዜ ስራመድ አንዴ ተራምዳችሁ የተረገጥኩትን እየረገጣችሁ ስቀመጥ መቀመጥ ሰህር ተከተሉን ድምፅ ቀነሳችሁ ብሎ ተናገረ። እኛም አብሽራልን ባጭር ታጠቅንና ሰልፍ ተሰለፍን። ሲሄድ ስንከተል የሚረገጣትን እየተረገጥን ቁጭ ሲል ቁጭ እያልን ሲቆም እየቆምን ጉዞ ተጀመረ። ጸጥ ረጭ ብለን ድምፅ ቀንሰን ያንን ጅላ አቀበት እየወጣን ሳለ ቀጥ ብለን ስላይ ከበላያችን 2 ሰው አለ። አንድኛው ይሰግዳል፣ አንዱ ቁጭ ብሎ ጀዋል ይነካካል። በእግር በእጃችን እየተንፋቀቅን ቀስ ብለን አልፈን መርከዙን ረግጠን ሩጫ ጀመርን። ተምዘግዝገን ሄደን አስፋልቱን ቆረጥን። ያልጠበቅነው ነገር አንዲት ልጅ ደከመች፣ ወደቀችብን። ተኝታ ዝም አለች፣ በጣም አቅሏን ሳተች። ውሃ ስጡኝ አለች እጆቿን ዘርግታ። እንዲያትሞት ፈርተን በቀለጠ ልቧ ብዙ ውሃ ጠጥታ ትንሽ አቀመስናት ልክ እንደጠብታ። አይዞሽ እያልን ከወዲያ ከወዲህ እየደጋገፍናት ከማረፊያ ቦታ በግድ ያደረስናት። ያንን ሁሉ ስቃይ ያየሁበትን አልሐምዱሊላህ ዞር ብያየሁት ድንበር መርከዙን። ቁስሌም አልተወኝም፣ ስራመድ ያመኛል። ሌላ ፍንጣሪ ሳይወጣ ተቀብሮ ከ3 ቦታ ላይ ይጎረብጠኛል። በጥይት መቁሰሌ ምንም አልመሰለኝ። ከዛ ጉድ መከራ ስለወጣን ብቻ በጣም ነው ደስ ያለኝ። ብስኩቱን ውሃውን አሲሩን ቀምሰን ጉዞ ተጀመረ። የሞተውን ተስፋ ዳግም ቀስቅሰን ካላሰብነው ቦታ ጥይት ተተኮሰ። ግማሽ ወደፊት ግማሽ ወደ ኋላ ሸሸ ተመለሰ። የኤርትራውያን አፋሮች ነበሩ ከትንሽ መንደር ውስጥ እዛው የሚኖሩ። ከነሱ ቤት ሂደን ስናናግራቸው ለኛ ለመሪያችን ስልክ ደወሉለት፣ ጓደኞቹ ናቸው። የያዘውን ይዞ መሪያችንን መጣ። ግማሾቹ ጠፉ፣ መንገድ ቀየረና እኛን ይዞ ወጣ። ከትልቅ ገደል ስር ጫካ ከበዛበት ገብተን እንዲያረፍን ልጆቹ እዚህ ናቸው እና ተመለስ ብለው ስልክ ደወሉበት። እዚሁ ጠብቁኝ ብሎ ተመለሰ። ጓደኞቻችንን ይዞ ልንመጣ እየገሰገሰ ዥው ባለ ገደል በገመድ ወጣን። ዳያር ከመዞሪያው ከበሩ ዘለቅን። ምግብ ይዞ መጣ ሌላኛው ሀበሻ ተረካቢያችን። አዲሱ መሪ ጋር እየገሰገስን ከማረፊያ ቦታ በፍጥነት ደረስን። የመውረጃውን ብር አዘጋጁ እያለ ጃይዝ ለማስደረግ ሁሉም ሰው ደወለ። ቁልቁለቱን ወርደን ዳያር ስንደርስ ከመኪና ገብተን ያዝኑ መቆስቆስ። ከአንዳንድ ቦታ ላይ በእግር እየሄድን አስፈሪውን ቦታ እየበጣጠስን ጅዛን ነው እያሉ ከከተማ ወጥተን ከትልቅ መዝራዓ ወስደው አስገቡን። ሲሰቅሉን ሲያዋርዱን ሌት ቀን ስንጓዝ ልቤ ደንደን አለች። ጅዳ ስንደርስ ጅዳ ገባን ብለን ሳቅሳቅ እያልን የጥርቅም ቅማል ግጦ ሊገለን ሰው እስከሚሞላ 3 ቀን አደርንና ህልማችን ተሳካ። ጉዞ ከተመ ገባን መዲና። ህልማችን ተሳካ። ጉዞ ከተመ ገባን መዲና። ከዛ ሁሉ ስቃይ ላተረፈን ጌታ አልሐምዱሊላህ ምስጋና ይገባው ከጧት እስከ ማታ። አልሐምዱሊላህ ምስጋና ይገባው ከጧት እስከ ማታ።